ሰላም ሰላም የሳራ ኢትዮ ፉድ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ እንግዲህ ተከስቻለሁኝ። ዛሬ እንዴት ከነጭ ዱቄት እንጀራ እንደምንሰራ አብረን እናያለን ማለት ነው። አብረን እንጀራ እንጋግራለን። እንደምታዩት እዚህ ጋር ዱቄት አለኝ ማለት ነው፣ ነጭ ዱቄት። ከዛ እሱን ምን አደርጋለሁ መሰላችሁ? ትንሽ አምሰዋለሁኝ። ቢያንስ 15 ደቂቃ ምናምን መታመስ አለበት ማለት ነው። ብረት ድስቴ ላይ ዱቄቴን አድርጌ እንደዚህ በምታዩት መንገድ ዱቄት እያመስኩ እገኛለሁ ማለት ነው። የነጭ ዱቄት ምን አለ መሰላችሁ ውዶቼ፣ በጣም አሰራር ይጠይቃል ማለት ነው። እና ጎበዙ ናችሁ ካልሰራችሁት ላያምር ይችላል። ዱቄቱ ደግሞ ካልታመሰ ጥሩ አይመጣም ማለት ነው። ግዴታ ዱቄት መታመስ አለበት፣ ነጩ ዱቄት ማለት ነው። እና ደግሞ የምትጠቀሟቸው ዱቄቶች ለሌላ ጊዜ አሳያችኋለሁኝ። በብዙ ጊዜ ጥሩ ሆኖ እንጀራ የሚወጣልኝን ዱቄት አሳያችኋለሁ። ዛሬ ግን እስኪ ይህን እንሞክረውና ውጤቱን አብረን እንየው ማለት ነው። እና በምታዩት መንገድ እንደዚህ እያመስኩኝ ነው። ዱቄቱን በደንብ መታመስ አለበት ብያችኋለሁኝ። እና እኔ እንደዚህ በነገራችን ላይ ዱቄት ሳምስት ከማማሰያ ይልቅ ይሄ የእንቁላል መምቻው ዱቄት እንትን ማመሻ ስጠቀም እንትን ይልልኛል፣ ዱቄቱ እንዳይያያዝ ይረዳዋል ማለት ነው። እና እኔ ይሄን የሚመቸኝ ማለት ነው። በዛ ነው እያመስኩት ነው ያለሁት። እና እንደዚህ ካመስኩት በኋላ እርሾ ትናንት በጥብጬ ያስቀመጥኩት አለ። ያው እርሾና ትንሽ ዱቄት አድርጋችሁ በጥብጦ ማሳደር ብቻ ነው የሚጠበቅባችሁ። እና ተበጥብጦ ያደረ እርሾ አለኝ። እንደዚህ አቀሯል። ውሃ ሙልት አድርጌ ነበር ያሳደርኩት። ኩፍ ብሎ ውሃው ወደ ላይ ስለጠለለ አጠለልኩት ውሃውን ማለት ነው። ልክ ውሃውን እንደዚህ ካጠለልኩት በኋላ አሁንም ትንሽ ውሃ አድርጌ ከላዩ ላይ እንደዚሁ እደፋዋለሁ። ለምን የፈረንጅ እርሾ ስለምንጠቀም፣ እርሾ ስለሌለኝ የፈረንጅ እርሾ ነው የተጠቀምኩት። እሱ ጣዕምናው እንዲጠፋ ማለት ነው። እና እዚህ ጋር እንግዲህ እርሾዬን በምታዩት መንገድ እንደዚህ ካዘጋጀሁት በኋላ ዱቄቴ የታመሰው ዱቄት እንግዲህ እኔ ብዙ ያላሳየኋችሁ አለ። በወንፊት እንትን ብየዋለሁ ማለት ነው። በወንፊት ነፍቼው ከዛ ከበረዴ ከቀዘቀዘ በኋላ ነው እዚህ ጋር አምጥቼ እርሾዬ ጋር እያቦካው ትገኛለሁ ማለት ነው። እንደዚህ ዱቄቱና እርሾውን በደንብ አቀላቅለውና እንደዚህ ትንሽ ማሸት ይፈልጋል። ከታሸ በኋላ እንደዚህ በምታዩት መንገድ ልከኛ አርጌ ለኔ ለመጋገር እንደሚመቸኝ ሳይቀጥንም ሳይወፍርም አርጌ አስቀምጠዋለሁ ማለት ነው። ከዛ ከድኛ አስቀመጥኩት። ከ3 ሰዓት በኋላ ነው እንግዲህ እኔም ልጋግር እንትን ያልኩት ማለት ነው። ያው እንዳየራችን ጸባይ ነው ሁሉ ነገር የሚወሰነው፣ እኛ ጋር ሙቀት ነው። እና ይሄውና በምታዩት መንገድ ቆንጆ ሊጥ ሆኗል እንግዲህ ማለት ነው። ኩፍ ብሏል። አሁን እስኪ እንጀራው ያምራል አያምርም አብረን ማየት አለብን ማለት ነው። እንግዲህ ውዶቼ ተከተሉኝ፣ አብረን እንጋግረው። እንግዲህ ቆንጆ የሚሆን ይመስለኛል። ሊጡ ስታዩት ያምራል። እንግዲህ እስኪ አብረን እናያለን። እናም እንደዚህ ከእንትን ካልኩት በኋላ ካቀላቀልኩት በኋላ መጥበሻዬን ጣርኩኝና እሳት ላይ ይሄው አሰፋሁት ማለት ነው። አስፍቼ ይሄውና ከደንኩት። እንግዲህ አይን አውጥቷል። እስኪ እናየዋለን ማለት ነው። ዋው ተመልከቱ፣ ተመልከቱ እንዴት የሚያምር እንጀራ እንደሆነ አይኑ ሲያምር። እንግዲህ ይሄ የመጀመሪያ እንጀራዬ ነው። ተመልከቱ፣ አሰፋሁ። በቀጣይም ተመልከቱ እንዴት እንደሚያምር ማለት ነው። እና ውዶቼ እንጀራ በቃ እዚህ አረብ ሀገር ያለን አብሶ እንጀራ እንደዚህ መግዛት ምናምን አይጠበቅብንም። እንደዚህ ሲያምረን እየጋገርን መብላት። ለምን ብትሉ ያው የአረቦች ምግብ ያው አብዛኛውን ሩዝ ነው የሚያበዙትና አንዳንዴ ደግሞ እንደዚህ እንጀራችንን እየጋገርን መብላት እንችላለን ማለት ነው። ተመልከቱ እንዴት እንደሚያምር ከላይም ከስርም በጣም የሚያምር እንጀራ፣ ቆንጆ እንጀራ ነው የሆነው ማለት ነው። እና እንግዲህ ደጋግመን እያሰፋን እንጀራችንን እንደዚህ እየጋገርን እንገኛለን። እና እናንተም ይሄንን ስቴፑን ተከትላችሁ ካቦካችሁና ከጋገራችሁ ቆንጆ እንጀራ ትጋግራላችሁ ማለት ነው። እኔ እንግዲህ ብዙ ጊዜ እጋግራለሁኝ አንዳንዴ ማለት ነው። ያው እኔ ብዙ እንትን ባልልም ያው አልፎ አልፎ እጋግራለሁ፣ ሁሌ ባይሆንም ማለት ነው። እና ተመልከቱ፣ እውነቴን ነው የምላችሁ፣ በጣም ነው የሚያምረው እንጀራው ማለት ነው። በጣም
ወዙ ትላላችሁ፣ ልስላሴው ትላላችሁ። በቃ ምን ብዬ ልንገራችሁ፣ በቃ ጣዕም ነው ለራሱ። እውነቴን ነው የምላችሁ። ልክ በቃ እንደ ኢትዮጵያ እንጀራ ነው በቃ እንትኑ ማለት ነው። ጣዕም ነው ለራሱ። ለምን ትንሽ ሊጡ ላይ እርሽ እንትን ማለት አለባችሁ። ትንሽ ካቦካችሁት በኋላ ጨው መጨመር አለባችሁ። ጨው እንዳትረሱ። ጨው ልከኛ ጨው ስታረጉበት ጣዕምናውን ያመጣዋል ጨው ማለት ነው። እና እኔ እንግዲህ በእንደዚህ መንገድ ነው እንጀራዬን እየጋገርኩ እገኛለሁ። እውነቴን ነው የምላቸው። በጣም ደስ የሚል እንጀራ ነው እየጋገርኩ ያለሁትና ያው እንጀራ ሲያምር ደስ ይላል ማለት ነው። የሆነ ነገር ሰርታችሁት ቆንጆ ሲሆን ምናምን ደስ ነው የሚለው። እና ይኸውላችሁ እንጀራዬ እንግዲህ እንደዛ አድርጌ በቆንጆ መጥበሻ ደግሞ ደህና መጥበሻ ማይዝ መጥበሻ ማድረግ አለባችሁ። አሁን የኔ መጥበሻ አይዝም፣ ቆንጆ ነው ብታይ። ያው ላፍ ላፍ እያደረገ ነው እንጀራውን የሚጋግረው ማለት ነው። እና በእንደዚህ አድርጋችሁ ሁሌ እንትን ዝም ብላችሁ የአረቦች ምግብ አትብሉ። እንደዚህ እንጀራችንንም እየጋገራችሁ ምናምን ብሉ። ይኸው እንደዚህ ክምር አድርጌ የጋገርኩት እውነቴን ነው የምላችሁ። በጣም ነው የሚያምረው። ዋው ምን ብዬ ልንገራችሁ። ደስ እያለኝ ነው የጋገርኩት። የሚገርማችሁ ነገር ማለት ነው ደስ እያለኝ ማለት ነው። አስባችሁታል? የሆነ ነገር እንደሰርታችሁ ምናምን ሲያምርላችሁ ደስ ይላል ማለት ነው። እና እናንተም ቆንጆ አድርጋችሁ እየጋገራችሁ ብሉ ውዶቼ። ዝም ብላችሁ እንደዚህ የአረቦች ምግብ ምናምን አትብሉ። እና ቆንጆ እንጀራ እንደዚህ እየጋገራችሁ ከዛ ደግሞ ወጣችሁን ሰርታችሁ ምናምን መብላት ነው። እና እኔ እንግዲህ በመካከልም ወጥ ሰርቼ ምናምን ነበረና ያው እንግዲህ ከእንጀራው ላይ ግን እየበላሁ ነው የሰራሁት ነው የምላችሁ። እየጋገርኩት እየበላሁኝ ጋገርኩት። በጣም ያምራልና ወድጄዋለሁኝ። እንግዲህ ውዶችዬ እናንተም ከወደዳችሁት እና እንግዲህ ይጠቅማል ብላችሁ ካሰባችሁ ለሌላ ሰው ሼር እያደረጋችሁ ደግሞ ሰብስክራይብ አድርጉኝ። አዳዲስ የመጣችሁ የምታዩት ዛሬ ሰብስክራይብ አድርጉት እና አመሰግናለሁ ለምታበረታቱኝ። ያው ላይካችሁ ኮሜንታችሁ አይለይም። ላይክ አድርጉልኝ። አዳዲስ ደግሞ ዛሬ ያያችሁት ቪዲዮን ደግሞ ሰብስክራይብ እያደረጋችሁ አበረታቱኝ። እኔን እህታችሁ ማለት ነው። አለን ከጎንሽ ነን፣ በርቺ በሉኝ። እና እንደዚህ እንጀራዬን እንግዲህ ጋግሬ ጨርሻለሁኝ። እና እዚህ ጋር ወጥ ነበረኝና የሰራሁት ይኸውና እንጀራዬ ላይ አድርጌ ያው ምሳዬን እንግዲህ በዚህ መንገድ ልበላው ነው እላችኋለሁኝ ማለት ነው። እንዴት እንደሚጣፍጥ እና እናንተም እየጋገራችሁ ብሉ። ስለነበረን ቆይታ በጣም አመሰግናለሁኝ። ሰላማችሁ ብዝት ትረፍረፍ ይበልልኝ። ዳግም በሌላ ቪዲዮ እስከምንገናኝ ቸርን ሰብት ቸር ያገናኘን። አመሰግናለሁኝ ውዶችዬ።